ማንቸስተር ዩናይትዶች የወልቨርሃምፕተኑን ማቴዎ ኩኛን በክረምቱ የዝውውር መስኮት ወደ ኦልድ ትራፎርድ ሊያዘዋውሩት እንደሚችሉ ፋብሪዚዮ ሮማኖ ዛሬ በገጹ ዘግቧል። ይህን ተከትሎም ማቴዎ ኩኛ በክረምቱ የዝውውር መስኮት ኦልድ ትራፎርድ ላይ ማንቸስተር ዩናይትድን ሊቀላቀል እንደሚችል እየተዘገበ ይገኛል። ወልቨርሃምፕተኖች ማንቸስተር ዩናይትድን ኦልድ ትራፎርድ ላይ በሳራቢያ ጎል 1-0 ባሸነፉበት ጨዋታ ከጨዋታው መጠናቀቅ በኋላ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ማቴዎ ኩኛን አቅፈው ሲያናግሩት እንደነበረና ቅርበት የሁለቱን ጉዳዮች የሚመረምሩ ጋዜጠኞች ማቴዎ ኩኛ በክረምቱ የዝውውር መስኮት ወልቨርሃምፕተንን ለቆ ኦልድ ትራፎርድ ሊደርስ እንደሚችል መረጃዎች ይወጡ ይገኛሉ። ሩበን አሞሪምም በማቴዎ ኩኛ ብቃት እጅግ በጣም እየተደመሙበት ያሉ በፕሪሚየር ሊግ ከሚጫወቱ ድንቅ ተጫዋቾች መካከል የማቴዎ ኩኛ ሌላኛው ምርጫቸው እንደሆነ መረጃዎች ይወጡ ይገኛሉ። ይህን ተከትለው ማቴዎ ኩኛ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የሚቀላቀል ከሆነ ምርጡን የጨዋታ ዘመኑን በማንቸስተር ዩናይትድ የሚያሳልፍ ይሆናል። ሩበን አሞሪምም ተጫዋቹን ወደ ኦልድ ትራፎርድ ለማምጣት ጥልቅ ፍላጎት እንዳላቸው ፋብሪዚዮ ሮማኖ ዘግቧል። ኒዋኪን ስፖርትን ሰብስክራይብ ካላደረጋችሁ የፕላስ ምልክቷን እየጫላችሁ ፎሎ እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናችሁን አዘንጉ። ኒዋኪን ስፖርት